ጋዜጣ ፕላስ ውስጥ የተለያዩ ፕሮዳክቶች አሉን። ከነዚህ ፕሮዳክቶች ውስጥ የቆዩ ጋዜጦችን እና መጽሔቶችን ማግኘት እንችላለን። ተጨማሪም የቆዩ ምስሎችንም ማግኘት እንችላለን። ለተማሪዎች፣ ለአስተማሪዎች እንዲሁም ምርምር ስራ ላይ ለሚሰሩ ሰዎች እንደ ማጣቀሻ ያገለግላሉ። እነዚህ መጽሔቶች እና የተለያዩ ስቴሮች የተወሰኑትን በነፃ ማግኘት ይቻላል። የተወሰኑትን ደግሞ በዋን ታይም ሰብስክሪፕሽን ለአንድ ሳምንት፣ ለአንድ ወር፣ ለአንድ ዓመት መግዛት እንችላለን። ጋዜጣ ፕላስ ሁለት አይነት ፕሮዳክት ነው። የሞባይል አፕ እና የዌብ አፕ ነው። የዌብ አፑ ዴስክቶፕ ላይ፣ ላፕቶፕ ላይ፣ ስልክ ላይ፣ ታብሌት ላይም እንደዚሁ እዚያ ጋር አክሰስ ማድረግ ትችላላችሁ። የአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ላይ ዳውንሎድ በማድረግ በየጊዜው አፕዴት ስለሚደረግ እዚያ ጋር መጠቀም ይችላሉ። የአንድሮይድም የአይፎን ተጠቃሚዎች ቴሌብር መኒ አፕ ላይ ማግኘት ይችላሉ።